የዛሬ 2 ዓመት ገደማ የሳይንስ ሙዚየም ህንጻ አስገንብተን በጊዜያዊ ኤግዚቢሽን ማስመረቃችን ይታወሳል። ላለፉት 2 ዓመት ፕላስ ኦር ማይነስ ገደማ የኤግዚቢሽኑ ዋነኛ ዓላማ ፐርማነንት ኤግዚቢሽኑን ለመስራት የወሰደብን ጊዜ ነው። ህንጻውን ለመገንባት ከወሰደብን ጊዜ በላይ የወሰደብን ጊዜ ፐርማነንት ኤግዚቢሽኑን መስራት ነው። በዚህ ሳይንስ ሙዚየም 5 ፐርማነንት ኤግዚቢሽኖች አሉ። የመጀመሪያው ሴክሽን አርቲፊሻል ኢንተለጀንስ ለጤና፣ ለግብርና፣ ለስማርት ሲቲ፣ ለሰርቪሶች ለምሳሌ የሆቴል የካፌ ሰርቪሶች በሮቦቲክስ እንዴት ኤአይ ሰርቪስ መስጠት እንደሚችል የሚያሳይ አካባቢ ነው። ኤአይ ከየት ተጀምሮ የት እንዳለና ወዴት እንደሚሄድ በዝርዝር ማስተማር የሚችል ቦታ ነው። ከኤአይ ሴክሽን ስንወጣ ሁለተኛው ሴክሽን የኢንቫይሮንመንት ሴክሽን ነው። የሰው ልጅ በተፈጥሮ ህግ ከተፈጥሮ ጋር ተስማምቶ መኖር ሲገባው ኃላፊነቱን በወጉ መወጣት ካልቻለ እና የተፈጥሮን ህግ ከሳተ የሚያስከትለውን ኮንሲኩዌንስ ያሳያል። ለምሳሌ መጥረቢያ ስላለ ብቻ ዛፉን ብትቆርጠው ውሎ አድሮ በዝናብ እጥረት ይቀጣሃል። አፈሩን ባጠብቀው ውሎ አድሮ በምርት ይቀጣሃል። ተፈጥሮ ህግ አለው። ያን አክብሮ አብሮ መኖር እንደሚያስፈልግ የሚያስተምር ሴክሽን ነው። እዚህ ሴክሽን ላይ ያለው ቁልፍ ትምህርት የሰው ልጅ ተፈጥሮን በማጥፋትም መልሶ በመጠበቅም ያለው